ፕራክቲስ እንዳደረገ ተመልሰናል። እንኳን አደረሳችሁ ለመላው እስልምና እምነት ተከታዮች። yes ለመውሊድ ለ1501ኛው አውቁት ቁጥሩ ተሽ ብዙ ጊዜ ጠፋ ያላገጥክ ነው እውነት ማርያም ነው እውነት። እና የዛሬን ደግሞ የመውሊድን በዓል አውደ ዓመት አርገውልናል። መና ያጠግባልና መጣል ኤግዛክትሊ ማርያም ነው። በጣም ደስ የሚል ስራ የሚሰሩ ሴቶች ናቸው። መና ስልካቸውን እንትናቸውን አስቀምጥላችኋለሁ። በ3 ቀን ምግብ ያደርሱላችኋል። ይሄኔ መሰለ ምግቡን ቆይ ሹፉት። መድኃኒዓለምን ይዩት። የሌለው ነገር የለም። ትክክለኛ ድግስ የምር እንዴ ለእንትን ብለው ግን ኤክሰስ ነው ይላኩልን። እላፊ ነው ማርያምን እላፊ ነው ይላኩ። ታንፈልግ እንትናችሁም ያው ሰክሰሳችሁም እላፊ ይሁን። አይያረደ መድኃኒዓለምን መና እፈሱ አሜን ብላችሁ ላኩ። እና ደግሞ ያው እግዚአብሔርን እየቀለድን አይደለም። በጣም ነው የሚጣፍጠው። እኛ በምግብ አንቀር ባይጠም ይጥማል አንላችሁ። እግዚአብሔርን እንላለን። በጣም ነው ደስ የሚጣፍጠው ማለት ነው። እንዳለ ሶሻል ሚዲያቸውን ምናምን ነገር አስቀምጥላችኋለሁ። ፎሎ አድርጓቸው። እንደውም እናንተ በደንብ የምትተባበሯቸው እሱ ላይ ነው። ሶሻል ሚዲያቸውን በደንብ ነቃ አድርጉላችሁ። መብላት የምትችሉ ብሉ፣ አትችሉ ደግሞ ሼር ምናምን ነገር አድርጉላቸው። መናን በጣም እናመሰግናለን። ያበደ ነው። ያሳቀኝን ቀልድ ልንገራችሁ። 2 ፍቅረኛሞች ነበሩና የፍቅረኛሞች ፖድካስት ላይ ቀርበው ያሳለፉት የፍቅር ታሪክ ነው የሚያወሩና ወንድየው ወደ እሷ ጠጋ ብሎ አቅፏት አይኗን እያየ የኔ ፍቅር እኔ አንቺን ከማግኘቴ በፊት ያሳለፍኩት ህይወቴ በዚህ በሱዳን ተሰድጄ መቃብር ቆፋሪ ሆኜ ያልፍልኛል ብዬ በሊቢያ ተሰድጄ ተዘርፌ ተደብድቤ ከእንደገና ወደ ሀገሬ መጥቼ ጎዳና ወጥቼ የምበላው አጥቼ የሚላስ የሚቀመስ አጥቼ ሲላት ስቅስቅ ብላ ታለቅሳለች። በክረምት ማታ ዝናብ እየዘነበብኝ ቱቦ ውስጥ እየተኛሁ ጎርፉ በላይ ላይ እየሄደ ሲላት አሁንም ስቅስቅ ብላ ታለቅሳለች። ከዛ ጠጋልና የኔ ፍቅር ያሳለፍኩት ህይወት ያሳዝናል አይደል ሲላት አይ አፍ ይሸታል አላለችው። ለመጥፎ የአፍ ጠረን ለፍሎራይድ ለተጠቃ ለተቦረቦረ ለወለቀ ለማንኛውም የጥርስ ህክምና ከሳል የጥርስ ስቅስቅ ብላ አንተ ትቦሰር ተኝቷል እኮ ጎርፍ ላይ ሄደ እያላት ግን እኮ ይኸውልህ አንተ አያስደምጥም። ልክ ነች እኮ ያስረሳል። ልክ ነች እኮ የፈለገ ያ ሰው እኮ እንትን ቢል እኮ ያፍጠረናል። በቃ ጉድ ይጠልባል። የፈለገ የሚያሳስብ ነገር ይንገር ሚውት ነው የሚያደርገው እኮ ይሳጋል። አይኖ እኮ አፈር በልታል። ግን እዛ ጋር ወደ መጣው ይታቀም ለምንድን ነው የክሪስማስ እንትን ያስለበሷት? ይኸውልህ አረቡ ይኸውልህ መጨለም የለበትም። ብሩክ እኮ ነው ፖስት ያደረገው። ብሩክ ያላቅጣል እያመጣን ነው። ይሄን ዘፈን አውቀዋለሁ ግን ክሊፑን አላስታውሰውም። ፏ ብለሽበታል። አራው እንግዲህ ዳንሰኞች አለ አፈቅሬ አለው ጠይም ቆንጆ እልሃለው እልሃለው አፈቅሬ አለው ኢየሱስ ቾኮሌት Let's go shopping for a new plane. My dad's been searching for an anniversary present for my mom. So this side quest was actually his idea. When we arrived, our sales associate had አለ ማለት ነው ቢገዛ ሰው ምንድነው ግን ምንድነው ኳሊቲው? ከአይሮፕላንክ ምን ኳሊቲ ነው የምፈልገው? መብራሩ ፈረፋንጎ ንጹህ መሆን አለ። አይ ጎማም ነው የሚረግጠው ነው። ፈሬዘረ ነው ሌላ ዱባይ በረራ አይፈለጉም። አሁን የደረመ ምን
having So, fun ያውልህ playing. ከእናቱ My ጋር dad's been searching for an anniversary present for my mom. So this side quest was actually his idea. When we arrived, እንዴ ነው ሲል ያናደኛል ለምን ብዙ ሰው እንደማያደርገው ታውቃለች ፍሌክስ ነው because it had plenty of room for my dog. My mom immediately wanted to turn this area. እኔ ደግሞ ፍሌክስ የሚያደርግ ሰው ይሻለኛል While they talked paperwork, I started to doze off. The pilot ይሄ ተረጋግቶ ከሚያወራ ሰው ቢጎርብኝ ይሻላል ዩዥዋል ላይፌ ነው አልገረመኝ ጉራ ሳይሆን በቃ ዛሬ ማረገው ይሄን ነው እንትና ፍሌክስ የሚያደርግ ማገኛት ከእንትን ተነስቼ እንደዛ እኔ ቢሉኝ ይሻለኛል እንደዛ ቢሰጥ አንተ የለህም ቢለኝ ይሻለኛል አፍ አውጥቶ እንደዚህ ቅዳሜ ገበያ ከሚወጣ እናት አስታጠለ ነው ያው እንትን ያወራሉ ምን እንደሚያደርጉት ውስጥ ነው wanted to turn this area into a red light machine. While they talked paperwork, I started to doze off. The pilot noticed and invited me to the cockpit to show me how to fly. ፈረንጃሽ ማለት This was my mom's እኔ ክፍት አግኝታ ነው customization. She actually recently had hip surgery, so my dad wanted to make sure she could get in and out of the plane easily. My mom on the other የሌለኝ አላስፈላጊ ሆኖ hand አግኝቼው to take a picture of her in the cockpit so she could ለላይፍ ያ ወንበር የለም them to think she was a pilot. እኮ አላስፈላጊ ነው መለፈረሽ ምን ይሰራልኛል አሁን በገዛ እሱማ ምን ተጠቀምበታል ገባ አይደለ ከሱ አንፃር ነው ነገር ብሩ ሳይኖር ቀርቶ አይደል ፍላጎቱ አለ ያ ብሩ ይመጣል መጀመሪያ ፍላጎቱ አለ ጨስ ከለሩ ምንድን ነው ወይኔ ሰጥ በረጠጠ በማይክ ነው ያዘ ሳንዲ ሰሞኗ አስተጋባ አንተ በጉግል ዊርድ ነው በገና ያለ ይሮጣል እንዴ በጣም አያዝም ታወቀ እንደምታርደው ያረ 79 ተከፈለ ቱቱ ኮነ ኢስ የለም ደፋር ደስ ይላል ዘፈኑ የነገረኛ ዘፈን ይመስላል እንዴት አይተነው ፈልገም ማለት ነው አንዱ ጭራሹ ነው ቺፕስ አለው የስንለው ቺፕስ ምንድነው አይደል ምንድነው ቆይ ወይ ቺፕስ የት እንዳለ ንገሩ ነው የቀበት ልጆች ቺፕስ የምን ልጆች እና ቪዲዮን እንዳያችሁት ስልጢ ላይ ቺፕስ የለም ምናምን ብሎ የስልጢን ስም እያጠፋ ነው ከዚሁ ነው የሄደው እናም ደግሞ ደውለንለት ነበር ስልክ ይዘጋል በውስጥም ልናወራው ሞክረን ነበር ብሎክ እያደረገ አስቸግሮናል እና ይህን ቪዲዮ አጥፍተ በ24 ሰዓት ውስጥ አጥፍተ የይቅርታ ቪዲዮ እና እንደሰማችሁት ነው እንትን ለምን ባይኖርም ምን ቪዲዮ አሰራ ምንድነው አስፈላጊነት ግን እንዲህ ነው ለሀገር ከቆምክ እና እንስጨርሰውታል ቪዲዮን አጥፋለን አይደለም ግን ቺፕስ የለም ለማለት እንደዚህ ሲሪየስ ምን ሆነ ነው እንደሰማችሁት ነው እንትን ማምጣቱን ላልፈለገም ነበር መስራት አለበት ፍታ ይሄዳል እና እንደሰማችሁት ነው እንትን እንስጨርሰውታል ቪዲዮን አጥፋለን አንተ ህፃን ቪዲዮ አታጥፋ ምን ሆነ ነው አንተ እንደዚህ አይነት ቪዲዮ የምትሰራው በ24 ሰዓት ውስጥ ቪዲዮ ካላጠፋው ባገኘንበት እርምጃ እንወስድባለን ቀጥታ ማለት ነው እና ቤተሰብ ቪዲዮውን እንዳያችሁት ነው የሄደውም ከዚህ ነው እንዲህ በአንድ የመቶ ቅበት ላይ ቺፕስ የለም ብሎ መሳደብ የለበትም ይሄን ቪዲዮ በ24 ሰዓት ካላጠፋው ቀጥታ እርምጃ ነው የምንወስደው ባይዘው እኮ ወንጀል ነው ታውቃለህ ማስፈራራት እርምጃ እንወስዳለን ምናምን እርምጃው ምን እንደሆነ ካልተናገርክ እንደ ትሬት ነው የሚቆጠረው ያ ለሚሰማው ማስጠንቀቅ ቢሆንስ እርምጃው እርምጃ እንወስዳለን እርምጃ እኮ ሌላ ነገር ከማስጠንቀቅ በኋላ የሚመጣ ነገር እሺ ቅጣት ግን ስፔሲፊክ አላወሩም እንዴ መብታቸው ደግሞ መልሰን እንሰራለን እንፈልጋለን ኧረ አይቻልም አይ ቲንክ ጭስ በእውነት እንትን ማትል ከሆነ እርምጃ ወስድባለሁ ምናምን ብል እኮ ግን እርምጃው ምንድን ነው
እሱማ ግን እንደ ትሬት ነው የሚወሰደው እንደ ማስፈራራት ነው ግን ዝቅተኛ እንትን ነው ስንት ዓመት ነው ካገባ 20 ነው ካገባ እድሜ 20 ዓመት እያለ ነው 20 ዓመት እያለ ነው ያገባው የዛሬ 10 ዓመት ማለት ነው ያረገዘች ግን ከስንት ዓመት በኋላ ሁለት ከ10 ዓመት አይደለም በሁለት ወር ነው ከተገናኘ በሁለት ወር ነው የዛሬ 10 ዓመት የዛሬ 10 ዓመት እና ልጅ ስንት ዓመት ነው ወደ 3 ወር 4 ወር የቀረው 5 አከታተየ ነው በነገራችን ላይ ምንድን ያወራው ገብቷል ምንድን ነው በማርያም አስረዳኝ ይኸውልህ ያገባት መቼ ነው አለ ከ10 ዓመት በፊት አለ እሺ ከዛ ልጅ የተወለደው መች ነው ሲለው ከስንት ብቻ ከ10 ዓመት በፊት ነው ልጁ የተወለደው እሺ ስንት ዓመቱ ነው ሲለው 5 ዓመት ከ10 ዓመት በፊት ወለዱት እሺ 5 ዓመት ነው ከዛ ሊያስረዳ ይሞክራል አይመጣም ይሳቡ ግን ልጅ መልሶ መላልሶ የዛሬ 10 ዓመት የዛሬ 10 ዓመት እና ልጅ ስንት ዓመት ነው ወደ 3 ወር 4 ወር የቀረው 5 አከታተየ ነው በነገራችን ላይ ያልተባለው ነው ኦኬ ስለዚህ የመጀመሪያ ልጅ ስንት ዓመቱ ነው የመጀመሪያ ልጅ 5 ዓመት ልጅ 3 ወር 4 ወር ይቀርባል ተመልካቾች ገብታችኋል ወይስ እኔ ነኝ ግራ የተጋባሁት የዛሬ 10 ዓመት ነው የተገናኛችሁ የዛሬ 10 ዓመት ልጅ ከወለደች ነው አሁን እኔ እድሜ 30 ዓመት ላይ ነው እንጂ ያለሁት ከተለያየን ባይዛዊ ወደ እኔ 7 ወር 8 ወር አካባቢ ከተለያየን ከሷ አይ እሱን አይደለም ከሷ ጋር የተገናኛችሁት የዛሬ 10 ዓመት ነው የዛሬ በ20 ዓመቴ ከሷ ጋር ተገናኛችሁ ያኔ ተጋባችሁ ያኔ ተጋባ ነው የዛሬ 10 ዓመት ማለት ነው የዛሬ 10 ዓመት ነው ስለዚህ ወዲያውኑ ከ2 ወር በኋላ ወለደች ከ2 ወር በኋላ አይደለም ከ2 ወር በኋላ አረገዘች ከአንድ ዓመት በኋላ ወለደች ስለዚህ ልጅ በትንሹ 9 ዓመት መሰለኝ መሆን ያለበት የኔ 9 ዓመት አይደል ተገናኘን ወስኗል እሱ ልታስቀይራችሁ ከዛም በኋላ ከ2 ወሯ አንድ ልጅ እስከሚወለድ አርግዛ ስንት ነው 9 ወር ነው የምቆየው 9 ወር አይደለ ከዚህ ስታረግዝ ያረገዘችው በተገናኘን በሁለተኛው ወሯ ነው አንድ ዓመት በለው እሺ አንድ ዓመት እሺ አይደለ ከዛ አሁን በተገናኘን አንድ ዓመት በ21ኛው እድሜ ላይ ወለደች ማለት ነው ስለዚህ አንተ እድሜ ስንት ነው 30 ከ30 ሲቀነስ 21 ስንት ነው 9 የልጅ እድሜ ስንት ነው የልጅ እድሜ 5 አንተ ግን የምሩን የልጁን እድሜ አይቅባ የሆነ የተሳሳተው ነገር አለ በቃ ገግሞ ነው 5 ነው 5 ነው ልደት የ9 ዓመቱን ልጅ 5 ብሎ ነው ያዘው ነው በቃ በለው አንዳንድ ሰው እንደዚህ እኮ እድሜ የልጁን እድሜ ምናምን ረደንተው አይደለም አይ ደግሞ አልታየውም እንጂ አለመግጠሙ አልታየውም ለሱ ሁሌ ስትጠይቀው ያኛው 9 ነው መሆን ያለበት ተደናብሮ ልጅ ግን 5 ነው አይ ኮንፊደንት ሆኖ ነው እኮ የሚያወራው ኧረ በለው ሁለቱንም ነው 5 6 7 ጎበዝ አሪፍ ነው እንዴ 9 ጠፋባችሁ 14 15 ከዚህ በላይ 17 ኧረ ጎበዝ አንዳንዴ 8 6 ኧረ 7 ይቀያል ያዋክናል እንጂ አሪፍ ነበር ደረሰበት 12 ገባ የሚያባክነው እኮ ነው 13 ተረጋጋ 15 yes አልፏል 15 18 አጨማመሩ ደግሞ ጸዴ ነበር 20 ፈጀ ጀግና 2 ረበለው 3 በል ከተተ ጀግና ግን ተጣመመበት 13 ደረሰ 15 በቃ ጀግና አስረግዞ የሚጠፉ ወንዶች ስም ኤኖክ፣ ቴዲ፣ ያሬድ፣ ከድር፣ አብኔዘር፣
አይሉ ምንተስኖት ዳግም ብስራት ሙጂቡ ሁሉም ናቸው ወንድሞቼ ጋር ያላችሁ ተጠራ ስንት ተጠራ 3 እንግዲህ ሰብስበው ምከር ጻዳ ሲሳይ እነዚህ ወንዶች ከትዳር በፊት ብዙ ማስተማመኑ ምን ካሰላምታ ያስፈልግም ሩጪና ምንድነው ካሉሽ ማለት ነው ቴሌግራም አለፈበት እዚሁ ባካራስ ምን ካልጀነጀ ባለፈው አንቺ ከሱኮን በላስ አጭር መሆናችን እኮ ነው የሚያስፈልገው አረ ማማቲ ዚሩ ቴክስ ጠብ ካላረግን እኛ ምንም ኑሩ የለን አጭራት እንደውም ለኛ ጋር ማሰራው ነው ዝም ብለሽ አረ ማጂ ሰው ከሌለው ከጀርባ እኛ እንተካበት እንመቻቻ ዘናውም ጨላውም እኛ ጋር ነው እያልሽ ነው እኮ እናት ወደዛ አትበይ ነይ ዝም ብለሽ እና ስልክ እንጂ ኩላሊት አልተባልሽ ነው እንጂ ማለት ዝናውም ጨላውም እኛ ጋር ነው አባለ ልጅ ወተት ግዛልኝ በእናትህ ቁርሱን ከበላ አንድ አራት ቀን ሞላው በእናትህ ልጅ ወተት ግዛለን ተው አባያ ለወረድ ያሳቅ ፍራቻው ነው ወንድ ቀሚስ አስለብስ አረታኩር ያለው ሽንሱራ አረታኩር ገደለ ምን በላውተን ነው ይሏል እና ቆይ ያንተ ሃይማኖት ምንድነው? እኔ ግራ ስለማይገባ ሃይማኖት ምንድነው? ይሄ ውድ ሰውዬ የራስ ሃይማኖት ነው ፍልስፍና ምንድነው? የለህም እያልኩ ሃይማኖት ምንድነው? እኔ ከራሴ የለም በራሴ የለም ራሴ ለራሴ ከራሴ የለም እንዴት የለውም ማለት ስላለህ አይደል እንደ ሰምታኝ እየመለስኩልህ ያለው በህልም ነው አሁን በህልም ነው እያወራኸኝ ያለው ምን አይነት እውቀት ነው? የእውነት እውቀት ነው ምንድን ነው? እንደው ምን ተረጋግቷል? አዎ እንደው ተረጋግሎ ነው ያወራው ማለት ነው። እኔ እንዴት ያስችላቸዋል? ቁጭ ብሎ ለማውራት ስትሬት ፌስ እኔ አልችልም። ጨስ ትናደዳለህ? አዎ እኔ በሳጫለሁ። ባክምና ባያስከለፈ ይስቅብሃል። እግዚአብሔር ነው ብሎ ስትጠይቀው ሲስቅ ዝም ብለህ መልስ ቀጥታ እየጦፍክ ነው የምትሄደው። እህቴ ከጀርባሽ ቆሞ ያወሩብሻል። ፍሽባቸው። በጣም እኮ ጎበዝ ነው በርተሚውስ። እኔ ፊደልስ የእነዚህ ነገር ደግሞ እንዴት እንዳስጠላኝ ሶፍት ነው። ተስፋ ቆረጡ። ያው ዱባይ ነው ያለው ዲያል ባበሻ ያልክ ነው። እንደው ግን ለምንድን ነው መሰረዝ የፈለከው መተው የፈለከው? በቃ አልተመቸኝም። ልጁ እንቁላል ይዞ ገችና በቀሉ ሲፋየቱ ታያላችሁ። እንግዲህ እንግዲህ ገች አይለቀው የታለ ዘይቶ ይተዋል። ስለዚህ ራሱ ይገባል ከበቀሉ ጋር። እቺ ምን አለ ከጆኒ ጋር ብቻ አይደለም የሚጣላው ከ120 ሚሊዮን ህዝብ ጋር ነው የሚጣላው አለ። መንገድ ላይ ሲያገኙት ራሱ በድንጋይ ነው የሚሉት አይለቁትም አለ። በቃ አሁን ዱባይ ላይ ካዛው ለሳው ተስፋ ቆርጦ ባለቀ ሰዓት ሴዶ መጣ። እቺ ግማሽ ኪሎ ጥሪስቲ ቀመስ አድርጌ ጥሪ ያለብኝ ወደ ይጓጓል። ጅሎች ሁሉም እንትኑም ጅል ናቸው፣ እነዚህም ጅል ናቸው። ማርኬቲንግ ቲሙ እንዳለ ያሰለቻል ከሆነ ሰዓት እቺን ግማሽ ኪሎ ጥሪስቲ ቀመስ አድርጌ ጥሪ ያለብኝ ወደዛ ልሄድ ነው ማለት ነው። ዛሬ ጾም መፍቻ ነው። ገና ጥሪ ዳልበላል ተጠራሁኝ። እንግዲህ እንሄድና እንበላላችኋለን። መጀመሪያ ግን ቤት ያለውን እቺን ግማሽ ኪሎ ጥሬ በላት ታርቄ እሄዳለሁ ማለት ነው። እሷም ደግሞ ጨምርበታለሁ። ምግብ አጥቂው ነው የሚያጠቃው። በነገራችን ላይ አትወፍሪም ወይ ምን አትወፍሪም ወይ ታውቂኝና እየወፈርኩ ነው። እግዚአብሔር ይመስገን እየወፈርኩ ነው። ወጪው ነው ያሳሰበኝ እንጂ እየወፈርኩ ነው። ጂም ቤት ካላችሁ ኮላብ አድርገን አብረን መስራት ዋሪዋ ደስ ይላል። በጣም ነው የሚጣፍጠው። ቆንጆ ጥሬ ነው። ዋጋው ራሱ በጣም ቆንጆ ዋጋ ነው። እግዚአብሔር ቆንጆ ዋጋ ነው። አስተላፈጀችው እግዚአብሔር ፈጀ ባክ ኤዲቲንግ የለውም ማልማለውም ሞት ለኔ ስሚኛ ቤት ቴክስ አለሽ ምንድነው ኤክስ how many times this come to me and ወይኔ ወይኔ ወይኔ
የተከደነ ነገር ለምንድን ነው አልጫ ፍትፍት ነገር ስጋ ያለው? ልክ ነህ ትኩስ። አዎ መድኃኒዓለምን ግባ ይዘህ ግባ በቃ። አዎ ይሄ ፍቅር በእናትህ ሳይዘህ ደስ ይሄ ደግሞ ይኸው የሚሰለጥ ነው። ለጌሾ ቀጣሚ ሳትብሉ ለፍራሽ አይላሽተ ጀማሪ ቤት ተወጫፊ ብቻለ ተነከስ አቂጣ ለቦንዳ ስራ ምንድነው ጃኬቱ ስለቆረጥ የሚሆን አጣዳፊ የሰራው ሰው ጎበዝ። አዎ የሚሰራው የገገማ ስፖርት ነው፣ የፋይቲንግ አይደለም። ካላስገባችሁኝ ብሎ እኮ እያበደ ነው። ኧረ እባክህ በእውነት ንቃችሁኝ ነው ይላል። እንትና እኮ ተጫውቶበታል። ረጋ ሲሳይ ደግሞ በቃ የረጋ ነው ጉዳዩ አይደለም። ነገር ግን ሁሉ ነገር በህግ ማይመራ ይመስለዋል ሲሳይ። በቃ ሄዶ ለመደባደብ ህግ አለው። ሱዳን ላይ ለምሳሌ አሁን ምንም ነገር በማይመለከተው ቢጫውን አይቶ ዝም ማለት ሲገባው ቢጫውን ካየ በኋላ ኋት አለው፣ ቀይ ሰጥ ወጣ። በማይመለከተው ነው ኋት ብሎ ሰው ቀይ ያየ አንድ ሰው ይሄ ብቻ ሲሳይ ብቻ። በእንግሊዘኛ ራሱ ይወጣባል። አዋ እንዲገባው ትፈልጋለህ? ቆይ በአማርኛ ቢናገረው ኖሮ በአማርኛ ቀይ ሰጠው ነበር። አዎ አይገባው። የት ይገባዋል ማለት ኦኬ። ዳኛውን በአማርኛ ምን አባ ግን እንትንህን ነው የሚያየው፣ ስሜትህን ነው የሚያየው። ውጠህ ዝም ነው ማለት ያለብህ ቢጫ ሲሰጥ። ባለፈው ስታወራኝ እኮ ከቀልብ ያልነበርኩም እና ምንድን ነው አለቃዬ አማሮኛል ምናምን የሚል ነገር የሆነ ነገር ትዝ ይለኛል። የእሱን ነገር ተው እባክህ፣ ስልችት ብሎኛል። እኔ በቃ ምንም ጫፍ ላይ ነው ያለሁት። ሊወጣ ነው በቃ አስመርሮኛል ነው የምልህ። አይ ምንድን ነው ያልከው? ላይክ የሆነ ለብቻው ባገኘውና በገለው የሚል ነገር ሰማሁ። ረስቼው እኮ ነው። ይኸውልህ በቃ እኔ ምንም አቅም የለኝም ከዚህ ላይ ነው የምልህ። በቃ ለሴቶች መዳላት ነው ገንዘባችን በጊዜ አትበልም። ትንሽ ብቻ ለማባረር ጫፍ ላይ በቃ ጨዋት ሁሌ ጭቅጭቅ እኔ በጣም የሰለቸኝ ነው። እኔ ትቼው መውጣት ይመስለኛል። አይ ስፔሲፊክ የሆነ ለብቻው አንድ ሩም ውስጥ ባገኘውና የቶርች እቃዎች ቢኖሩኝና በተወርቸው ስትል ነበር። ረስቼው ነው። ይቅርታ እየቀረስከኝ አይደለም አይደል? እየቀረስከኝ ነው። ምን ቀርጻ ምናምን እንድታሳየው ምን ያስቀርጸኛል? ላይቱ ፍላሽ ላይቱ ተበላሽቶ ነው የሚጨንቀኝ ማለት ነው። ያሳየው አንተን ቀርጬ እጄ ለእሱ አቃጥሬ ምናምን እርገት አግኝቼ በአንተ ቦታ ተክቶኝ ደግሞ ጭማሪ ምናምን ነው ያስቀኝ። ያልተጠየቀ ሰዋት ለምጽ እኔ የክፉ ቀን ጊዜ ነው ወዳጅ ነው ተባያ አስነሳኝ ሰዋት አዶናይ እንግዲህ በዚህ ሰሞን ኔይማር እና ቤሊንጋምን የሚመስሉ ሰዎችን አግኝቶ ነበር። ዛሬ ደግሞ እኔ ኔይማርን የሚመስል ሰው ነው ማገናኛችሁ ማስታወቃችሁ። እስኪ ማርያም ዋለው ኔይማር ና እስኪ አደደግ ከየት የገባው አንተ የጠላ ቀቃይ መሀይም ልጅ? በጠጥ ድንጋይ ራሶች የሆነ የአፈጣጠር ጎደሎ ጀለስ ተላጮች ተላጨ። ትቀልዳለህ እንዴ? ወይኔ ታራሚ አልመሰለም። ታርሞ ታራሚ ብቻ የታረመ ታራሚ ነው። በስላሴ ለምንድን ነው? ምክንያቱ ምንድን ነው? እንዴ አለ ምክንያቱ እኮ መንግስት አታሳውቅ እኮ እንዴ አታረግ ማስደንገጥ እንዴ። እስቲ እንትን በሉ። ሌላ ታሪክ የለውም አይነግረንም? ምን ይኖረዋል? በእናትህ ሌላ ታሪክ ደግሞ የፀጉር ቤቱ ደግሞ ከራስታ ባንድ የፀጉር ቤቱን ለምንድን ነው የሚያሳየው? ስም ማስታወቂያ ነው። ምን እንዲህ መሆን ከፈለጋችሁ ይሄን እኮ በመላጭም ታም ልጅ ጃዋር ለምንድን ነው ዝም ብለህ የምትቀጠቀጥለት ግን? ልጅ ጃዋር ለምንድን ነው ዝም ብለህ የምትቀጠቀጥለት ግን? በእውነት እኔ እንዴት እንደሚሰቀጥጠኝ ከሱ ጋር የምሰራውን ቪዲዮ ማለት እግዚአብሔርን አንድ ቀን ሳትዘጋጅ የሆነ ነገርህን ይልክና መሀል ያደርግሃል። በእውነት የምሬን ነው እንዴ ሰውየው ቀልድና ማለት ነው
አክቹዋል እንትን ላይ ሲቹዌሽን ላይ የሚደረግ ነገር የሚገባው አይመስለኝም። በእውነት የምረኝ እንዴ እስከ የመታሁላ ተጠራቅሞ የሆነ ቀን ተሰብስበው የሆነ በሽታ እንዳያመጣብህ እፈራለሁ። በእውነት ዝም ብለህ አትቀጥቀጥለት። ልጅ ጃዋር ለምንድን ነው ዝም ብለህ አትቀጥቀጥለት? በእውነት እኔ እንዴት እንደሚሰቀጥጠኝ ለመጣ ጀለስ ቺዳስ ቺዳስ go ሀሳብ ያዘው ሰው ለምንድን ነው ደግሞ ራሱ ዘፋኙ የሚመስለው? ይመስላል። ፌሱ እኮ የምር ድራማቲክ ነው። እንቅስቃሴው ነው ድራማቲክ ያለው ነው። Calma, rapaz, ninguém vai chamar você de Lula mais não. Calma, ei. Atana, tayalu, sinakis በጣም አይተኛ ነው። ወይኔ አንተ በጣም አይለኛ ናቸው ሲናከሱ ታውቃለህ። እንደው አያ እንትን ጅብ ይገድላሉ እኮ እንዲህ ከያዘ አይለቅም። ሰውዬ ጨስ ኢንስታግራም ላይ ነው ያለው ማለት ነው። እና ኮመንት ላይ ሲናገሩት የምሩ ነው የሚመልሰው። ለምን ብላክ ፒፕል ለምን ሌላ ብላክ ፐርሰን ሰክሰስፉል ሲሆን የምር ይችላል ብሎ ነው ዳውን ታረጋላችሁ። ይሄ ማርሻል አርት ከብዙ አመታት በፊት እንትን የተባለ ነው ነው የምሩ ለእያንዳንዱ ሄት ኮሜንት መልስ ይሰጣል። እና ሲሪየስሊ ነው እየቀለደ አይደለም፣ ማርያምን አይደለም። Customer states, girlfriend got angry because I cheated on her. So she took a fucking axe to his fucking van. Holy shit. Holy fuck, dude. ነው የሴት ስራ በለው መጥረቢያ ይዛ መታ በለው ስንት ቦታ ነው የተወጋጋው? ከመቶ በላይ ቦዲውን እንዳለ ነው የምታስቀየው። መኪናው ፎጬ ነው ወይንስ እሷ በጣም አይለኛ ነች መጥረቢያ ላይ? She took a fucking axe to his fucking van. Holy shit. ግን የድሮ መኪና እንዳይሆን Holy fuck, dude. እንዴ በጣም ነው የሚጨንቀው ያው ነው እግዚአብሔርን። አይ እውነትን ነው መኪናው ቦዲው እኔ ቤት ውስጥ የሆነ የሚፈለጥ ነገር ቢኖር እኮ ደከመኝ ትላለህ። ዋና አይደለም ማለት ነው መፍትሄው። አይ እንጨት የኔ ነው አትለየውማ የሚፈለጠው አንተ እንጨት አንተ ከተገኘ मुझे भरने देना तो सारे मुखी लगा छोड़ जैसे चिरी का नहीं लूंगा तो बहुत बाले तू मैं नहीं रहूंगा ना इसकी तू क्या हंसता है समा ምንድነው እኔ ምን አውቃለሁ? छोड़ जैसे चिरी करती है ጨዋታቸው ነው ምን አውቃለሁ? नहीं लूंगा ምን ሆነ እንት ወደ ነይ አይ Well, what? ከምን ውስጥ ነው የወጣው? ምን አውቃለሁ እንዴ? ተይዘው ነው ይሄ እኮ አስማት ነው። አራት Can you? እስቲ አንቺስ? You were just helping her. Yes, he was just busy talking to me. I was watching them. They are together.
This one she was watching because of ማስበላት ጀመረች ባንዴ እቺማ ሴኩሪቲ ነች ናች እንዴ መሰለኝ We saw everything. This one is keeping you busy there while she's telling the other one. አልገረማችሁ This bottle they were not that loud. There's a big egg. So immediately woke up. Yes. They were having a six-pack then they dropped it. በቃ የምታረጉንን አርጉን ነው እቺ ፊቷ Actually, we are just here. Monitoring the break. But we saw her, she was there. እነዚህም ደግሞ ከያዝጋሉ ወይ ፖሊስ መጥራት በቃ ተቀመጡ ብለ ሰው ማውራት ይወዳል ሲይዝግ አዎ አሁን አንቺ ተጠቃ አይደለሽ ስልጅ አለሽ ምንም እንትን የለም ይሄ ሞራል እንትን ሊያስተምር ይፈልጋል ነው አይደለም አታገኝማ አለመመታታቸው እንደውም አፍሪካ ውስጥ ሆኖ ሳውዝ አፍሪካ ነው ከዛ ፖሊስ ወይታል ሲባል ምንድነው ያዙ ካቻቢቴ ነው እንደ ሽጉጥ ይሄን ዩኒፎርም አልወደውም ምንድነው የምር ጩቤ ነው አረ ጩቤ ነው ሮኬት ኢንጂን አየ እንዴ ረብል ፓወሩን አየው በል ኒኮስ ማአምቡል በል ሄደ በቃ ጦሮ ተሰወረ በቃ ረሱስ እንዲዳለ ቢያንስ አንዴ ለኩሶለት ይሆን ወለታቻ አይልለትም እንደ ነገር ሁሉ ያስቃል የዛሬ ኮሜዲ ፊልም የለም አሁን ኑሮ እኮ ነው ወዳት የኑሮ ነገር ለምንድን ነው የተረዳሁት ተረድቼዋለሁ ስሜት ይቺ መጣች ነው ይቺ የምትጨነቁበት ምክንያት ምንድን ነው እኔ ግራ የሚገባኝ ነገር አንዴ እኮ ነው የምትወለዱት 10 አትወለዱም አንዴ እኮ ነው የምትሞቱት 100 ጊዜ አትሞቱም የትኛው ሚሊዮንና ቢሊዮን አመት ልትኖሩ ነው የምትጨነቁት ብሮ አትርሳ እየኖርክ ነው ያለኸው አልሞትክም እኮ ለምን የራሷን ምክር ለራሷ አትጠቀም ምን አጨናነቃት እሷም ቀነን እኮ ታስጨንቋለች እቺ እንዲህ ብላ እንዴ ወይኔ ጉዴ ተጨንቃለሁ እንዴ አንዴ እኮ ነው የምሞተው Hasan bıraktı Gekasyan'dan Jalma'ya. Jalma ceza sahasına gönderiyor. Savunmadan sekti. Come on. Bir daha var. Hasan Kabze. Şut mesafesine Hasan açılım var. Şimdi vuruyor. Şut elimde. Böyle fısıfıs. Böyle. Hadi. Hatta takası. Hatta. Hatta kaşıtallı zo. በመዳድ ከዛ እኮ እዛ ሄዶ ሊገባ እንደው na tayo sa gitnang konsepto kung saan ka mahina. Doon ako pupwesto! Gabalas. Hindi ka nalaban sa ngalan ng batang harang sa harang lamang sa lamang ng batang halangan kayang patapakan. Sabit na nga lang itong nakasanayan. Sa aking patayan, sabayan, sabayan, sabayang mayabang. Sa kaya lamayan. Sa kaya ba niya na makisabayan? እንግዲህ ልጅ ነው አይ መስፈር አለኝ አይባል የፈለገ Hindi ka mag-a-advance sa tour na! ጭራሽ ያሰነዝራል እንትን ሲታይ ቀላል ይመስላል መልክ ሰራሽ ብራዘር ወይስ ምናምን ያው እንዲህ ምናምን ትላለች ማለት አረ ሁለት ነው ያለው ያውላችሁ የዘንድሮ ወጣቶች
መዝናናት የሚችሉ አይመስለኝም። መልክ መስራትም መዝናናትም አይቻልም። አንድ ላይ ሆነ መልክ የባሰ ጭንቀት ነው። ላበላብ ነው የሚያደርገው። ማርያምን በቃ ፈታ በሉ ለቀቅ አድርጉት። መልክ ምን አለ ነው እንዴት ሲለ መልክ ትሰራለህ? ተበላኩ አንድ ቲስ ነበር። አረኝ ሮቦቶች ያዛኛው ይሻላል። አቋሞች እኚህ ግን ፈጣን ናቸው። በጣም ነው የሚወዛወዙት። የሴት አሯሯጥ ነው። እግሬ አውጭኝ እዚህ ሰፈር አብሮኝ ብላለች። ከዛ መጣ አብረን መብላት ጀመር። ከወደኛዬ ጋር ምሳ እየበላን ወይ ፍቅረኛዬ ልጥራው ሄሎ እየደረስኩ ነው። ማማማር ጀመረ። ምን ሞቅ ማድረግ ጀመረ። እየደረስኩ ነው። እኮ እዚህ ጭምልቅና ቪዲዮ ላይ ባይ ዘ ዌይ ቪዲዮ ላይ ገብታል እንዲህ ስትል እውነት አይደለ? እስጢፋኖስ አጋሰስ መሆኑን በቃ ያውላችሁ ነገርኳችሁ። ለምን መሰለህ መጣው መብላት መጀመር ነው ፈልገው ለዛ ከወደኛዬ ጋር ምሳ እየበላን ወይ ፍቅረኛዬ ልጥራው ምንድን ነው ያለችው? ወይ ፍቅረኛዬ ልጥራው ምሳ ምን እያደረግን ነው ያለችው? እስቲ እሱን አልሰማሁት። እየበላን ነው። ከወደኛዬ ጋር ምሳ እየበላን ወይ ፍቅረኛዬ ልጥራው እየበላን ነው ያለች ኮልታፋ ስለሆነች ልክ ነው። ታድሎ ሙሳ ከወደኛዬ ጋር ምሳ እየበላን ወይ ፍቅረኛዬ ልጥራው እዚህ ሰፈር አብሮኝ ብላለች። ከዛ መጣ አብረን መብላት ጀመር። ክፉኛ ይሻማ ነበር። ክፉኛ ይሁን እሺ ሊርቦ ይችላል የሰው ልጅ በሚለው ከዛ አሰብኩ ክፉኛ ከጨረስን በኋላ ሳህኑን እንዲለቀው አልቻለም። በቃ መፋቅ ጀመረ ማለት ይቻላል። በሹካ በጣም ድምጽ ፈጠረ ማለት ነው። እየበየደው መሰለኝ ምንድነው? ከዛ በቃ አሁን ሲበቃ ይቦረብራል ይሰራል። የማቃው ቃሉ እግዚአብሔር ነው ቃሉ። እሱማ ቅመምማ አለው አይደለ? እሱማ ግን የሆነ ተፈጥሯል። ወደኝነት የመፍትሄ ሀሳብ አቀረብኩ። በቃ ነበራቸው ሁለቱም ምናምን ነገር ምን ብላ ነው? በቃ ቋቋ በጣም ድምጽ ፈጠረ ማለት ነው። እየበየደው መሰለኝ ምንድነው? ከዛ በቃ አሁንም ሲበቃ ይቦረብራል ይሰረስራል ማለት ነው። ወይ ድሪል ተጠቀም ምናምን አልኩት። ጓደኛዬ ድሪል ተጠቀም የመፍትሄ ሀሳብ አቀረብኩ። በቃ ነበራቸው ሁለቱም ምናምን ነገር ከዛ በቃ ፊት ነሱኝ እና ማለት ድሪል ተጠቀም ማለት ምን ደስ ሲል ግን እንትን አወራር ግን እባክህ የምር ሰዓት ሳታውቅ ነው ምን የቅድሙ ስለ መብላት መቦርቦር ምናምን ነገር ምን አመጣው? ምን የምሯን እንትን ነው ብለህ ምን? አይ እሱ ሪል እንትን ነው አይደለ እኮ ሪል ኦሬዲ ያወራችሁ እሱ አይደለ? ስለ መብላት ስለ ያኛው አፏ ነው። ሰከንድ ሁለት ቪዲዮ ነው የሰራችሁ። እንደዛ ካሰብከው ይሰጣል። አንድ ቪዲዮ አይተን ነው እንመለስ። እንዴው ምን ልጅ ዳውድን ትቻለሁ። እኔ እሱን አልፈልገውም። እኔ የምፈልገው ልጅ ዳውድን ሳይሆን በርጠኔዎስን ነው። አንተ ያኔ ይሄው እንግዲህ ወንድማችን መውሰድ ይችላል። ያማል እንዴ አንተ ችግር የለም። ሲጀመር አንተ ናት። እኔ እንደዚህ አይነት ነገር እፈልጋለሁ ስላልሽ ውሰድ። አይሆንም። መጀመሪያ አንተ ነው ወደደች ነው ካንተ አይበልጥ። በእናትህ ችግር እግዚአብሔርን ችግር የለውም። በእናትህ ይሰዳል እኮ አይደለም። በቃ ነው ፈልግ ዳውድ ያዛትች በቃ እግዚአብሔርን ካንጀት ይወጣል ነው እኮ የምትለው። በቃ ማርያምን ገረማችሁ። ደግሞ ቢት አይስቱ
በመላባት ሰበብ በዘዲያም ሃይንተሽ ካላጣሽ ስፍራ ወዲ እትቀሪያለሽ what a performer ትሪያልን ይመርብሽ በታ ትመሪያል ይመርብሽ በጣ እንዳንቺ ያለ ወዴትም አላውቅም የመድረክ ሰው ነው መጀመሪያ ማወቅ ቀስ ብሎ በፍቅር መታሳ ሲዛይ ታወቅ ልብ ሲሰርቅ እንዲህ ያረጋል ወይ ፍቅር ወይ ፍቅር ዋቴ ማርያም ኢንተርቴኒንግ ሰውዬ ናቸው እንደዚህ መጣ ደግሞ ይሄ መልእክት ለኢትዮጵያ ህዝብ ነው እኔ ውድድሩ የቀረው 4 ቀን ነው ግን እኔ አልወዳደርም በቃ መወዳደር አልችልም እኔ ለምን እንቁላሉን እኔ አስጠይቂያለሁ በሃይማኖት ማስጠይቂያለሁ ሲህር ነው ድግም ተሰርቶበታል መተት ተሰርቶበታል ተብያለሁ በእንደዚህ አይነት ነገር ደግሞ እኔ አልጨወትም ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጨወትም ማለት ነው በድግም ሰርቶ ነው ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ በቃ ልጁ ከዛ በኋላ የጀዘበው ማለት ስለዚህ እኔ ውድድር አልወዳደርም ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ ሐሙስ ሌላ ከመጣችሁልኝ ይገባለሁ ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም በቃ ከዚህ ከበቀሉ ጋር አልገባም ይኸው ቲሸርታችሁን ውሰዱ አልፈልግም ያዝ ውሰድ ካታሊና ነው የምትመቸኝ እንዲህ ነው ማርኬቲንግ ከሰራ አቡ ጫማ ደግሞ ሽታው ደዘር ምንድነው ኧረ እኔ ይንገረኝ እንደ ፖሊስ አስበላኝ አባ ዳቦ ግዛልኝ ዳቦ አባ ዳቦ ይላል እንደኛ ዳቦ ታውጣል ግን ገበያው አንድ ብሌን ነው የሚባለው ደግሞ አልለጠፈም ገና አልተነዳም ዳቦ ቆሎ ይዤ ነበር እኮ አጋጣሚ ዳቦ ቆሎ ሰው ነበር ዛሬ ራሱ ጉዳይ በላ ደስ ወሰሽታ ዋይዛው ትዊስት እንትና ተመልሳለች ታኩር ትዊስቷ ደስ ይለኛል አስተላለቁ ቪዲዮቹ ሁሉ ደስ ይለኛል አስተላለቅ ቢያክላት ይላል ዛሬ የቅርብ ውድድር ተወዳድረን እናሸንፋለን ግን እኮ አምጥቶታል የሆነ ነገር ሼፑ ፓክ እኔ እኮ የሚሰርሰው ነገር ነው የሚመች አይፈራም አትቆመት ይበልጠዋል ያ ተሰራበት ሳብ ይቺ ታቆረምማል እኔ 130 ሺህ የተባለ ፍየል ነው ነገ አሁን ለሽንኩሩ ቅዱስ ሚካኤል ካህናት አሉ ሱባኤ ገቧል ለነሱ ለማስፈሰክ ብዬ ፍየል ልገዛ ብዬ ስመጣ ይኸውልህ የተጠራልኝ ዋጋ ይሄ 130 ነው ይሄኛው 130 ነው 130 ነው 100 አልፏል ፍየል 100 ሺህ አልፏል በጣም ብዙ ሰዎች ይቻላል እንዲህ ማውራት ትልቅ በሬ ዋጋ እያለ ነው የምታውቁት ግን በቃ ፍየል ዋጋ እንደዛ ሆኗል በ100 ገብቷል አይቻልም ገበያ ወዳጆች ያወደድክላቸው ነው ምንድነው 1 ኪሎ ስጋ 5000 ብር ነው እየሸጡ ያሉት አይደል ምን ከዚህ በላይ እንዲጨምሩ ነው ምን ስጋ ተወደደ ፍየል ተወደደ 130 90 120 እያልክ የምታቃልለው በገበሬዎቹ ላይ መኑ ተወደባቸው ነው ምንድነው የምሳከሰው ምን ኑሮ ታዋድዳለህ እንዳያገኘው 40 የሚሸጡ አሉ 35 የሚሸጡ አሉ 50 የሚሸጡ አሉ ግን እውነቱን ያንተ አይነቱ ቪዲዮ እየለቀቀ ነው ኑሮ ነው እንዴት ነው 100 ምናምን የበሬ ዋጋ እኮ አለ እኮ አነስ ያለ ካሳ ያለ በሬ በአቅም ሂድና ግዛ 130 አቅም ካለ ሂድና ግዛ በዚህ ቪዲዮ ነው እግዚአብሔር እየዞረ Your perception of my reality is not my reality ብሏል the great poet
ስካትናቲ ለሰከንድ ምን ማለት ፈልጎ ነው ላስረዳ ያንተ አስተሳሰብ አንተ ስለኔ የምታስበው አስተሳሰብ እኔን ወክሎኝ ማያውቅ በዘሬም በደሜም ሆኖ ማያውቅ በደሜም በዘሬም ያንተ አስተሳሰብ በውስጤ በማንነቴ ሆኖም ተተግብሮ አያውቅም። ስለዚህ አንተ እንዲህ ሀሳብ ስለኔ እንደዛ ላሰብ ስለኔ አንተ ሲጀመር ድንጋይ የምታሞቅ አንቺ ስትጀመሪ ይባል ይሆናል ድንጋይ የምታሞቅ ማናችሁ እናንተ ማናችሁ? ዘይት 1600 ብር ገብቷል ማለቱ ነው። በመጨረሻም ለሚመጣው ትውልድ ምን ትመክራለህ? እንዳይመጡ ከሚሰቀየው እዚያው ቢቀሩ ይሻል እንዳይመጡ። አንቺ አሻፋች እኔ ሻፋች ሁለታችን ጨርሰናል። ዋናው ሻፋች። በቀጣይ ቪዲዮ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉ፣ ላኩልን፣ ፎሎ አድርጓቸው። እሺ ቤታችሁ ድረስ መና ድግስ ይዞላችሁ ይመጣል። በ3 ቀን ያደርሱላችኋል። ዋቴ ምግብ ማርያምን የሆነ ምግብ እንዴ ብዬ ዲስክሪፕሽን ላይ አለ። እሺ ሶሻል ሚዲያቸውን ሙሉ ነገራቸውን አስቀምጥላችኋለሁ። በጣም 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 ደስ የሚል ስራ ነው የሚሰሩት። እንትና እዘዟቸው። ስልካቸውን አስቀምጥላችኋለሁ። እዘዙ፣ ተጠቀሙ።